ወይ እሺ ለምን ነው እስከሳም አረው ባያዘሽ ይጅበት ይጅ ወደ ጉዳዩ እናረጋለን መሰል ቤተሰብ በጣም ልካውን ከውጭ እንደመጣሽ ይሄ ልብስ የለበሽው እንዳትለውጪ አልቀየረም ሳትለውጪ ኮስተር ብለሽ የምትገቢው ኮስተርሽ ዱቃ ተገባ እሺ ሲስተርን ደግሞ ማዘርን ያዣት ለናታል ዛሬ ማዘር ተኛ ማለት ነው ከዛ በኋላ ምን እናረጋለን መሰላችሁ ቤተሰብ ይሄን እናረጋለን ማለት ነው ይሄን እናረግና እቺ እንደዚህ እናረጋለን ከዛ በኋላ ሸሚዛችንን እናረጋለን ያው ደብተራችንን እንይዛለን አውጪ እንደዛጉርሽ አይኤምኤስ ቲቸር እናቴ ቲቸር ወካቱ ፕሮፌሰርም ሆነች እኔ ግን ብዙ እንዳታስመችኝ እኔ ራስሽ እዛው ከሳቀች እኔ ራሴ ልመታት ትችላለች ሲስተር እኔ ራሴ ልመታት ስለምችል ማን ነው እኔ ራሴ ልመታት ስለምችል መጠቀቅ አለብን አሁን ዛሬ ምንድነው ቲቸር ጂኦግራፊ ነሽ ሂስትሪ ነሽ ያ ሐሳብ በቃ ይሄ ተኔ የመጣ ነው ይሄ ዛሬ ልብስሽ ወዳለው እዚህ ልብሳት ልብሽ ፋሽን ያልወደው ፋሽን እኮ ነው የራስ ፋሽን ያርግል ያልወደው ማትልበሽ ያልኩሽ ቆርጥብሽ ወጣታ አራ ስንት እንደገዛው ታጠቅ ቆርጥብሽ አለው ሆነ እንደ በማርያም አባንዳት ጉዳት አዝምቤኒ ገና ነገ እንደዚህ እንትን አድርጌ ነው የምወጣው ምን ቀሚስ ለምን አቆጥሻቶች ፈጣጣ አታፍሪ ፈጣጣ ነሽ እኮ አንቺ ምን ነሽ እንዳቀጅብኝ እቀደዋለሁ ለማየት ያብቃሽ እንዳቀጅው ለማየት ያብቃሽ ሲቀደው እንደዚህ ነው የምንቀደው እንደምን አላችሁ እስኪ እንግዲህ ምስከን ይሄ ክላስ ነው ምንድነው የምትረብሹት ክላስ ላይ አይረበሽም ምንድነው የምትጫጩት ቁጭ በሉ ቁጭ ይሄም መኖሪያ ቤት እኮ ነው ቁጭ በሉ ወሬ ያስፈልግም ናውጣ እኔ አንተ ልጅ ብልክ አልሰማም አልከኝ በጣም ብዙ ጊዜ ነው የምትረብሸው ውጣልኝ የማን ውጣ ጨምላቃ እንዴ ካቴና ይሄ ስፖርት እንትን ጀመረ ዘም አንቺ ልጅ ብዙ ጊዜ ታዘብሻለሁ ወሬ ሳትጨርሽ ነው ከቤትሽ የምትመጪው ምንድነው ብዙ ጊዜ ነው የማወራሽ ብዙ ጊዜ ነው የምልሽ ያለሽ እኔ ምን አውቄ አራሰና ተሉት ስም ልጠራ ነው ዝበሉ ሰውተኛበት ቤፊ ስም ልጠራ ነው ስም ዝርዝራለ እንደ ሰው አይደል እዚህ ጋር ተማንም ታው ዝርዝራለ ምን ሆነ መጣይ ዛሬ ሰናይት አቤት ሰናይት ኮሻንቺ አይ እንደሆነ እንዳትይ ወለቱ አቤት በይ አሻሽ ማስናቁ ወለቱ አበበች ያስቃል እንዴ ቴድሮስ ዛሬ ተማሪ በሙሉ አልገባም አስተማሪ ቆይ ተሰነጠረች ነው ኦኬ የገርም ስነጠረው ወንደሰን በጣም ጥሩ ፈተና ማንም አይቀመጥ አሻልሽም ዋቢ ረፍ በቃ ረፊ ትግስት አቤት ትግስት አለሽ ስም ዝርዝር አቤት አላላችሁ በሩን ከፍቼ ትወጣላችሁ ወሬ አልፈልግም ታነሽ ወዴት ጆሮሽ እሺ ቶሎ ተንበርከኪ ቁጭ በይ ሲጀመር ወላጅ አምጪ ብዬሽ ነበር ወላጅ አምጪ እማዬ ትምህርት የማናት ወላጅ እሱ ነው አዎ ስሙት ማን ነው እናቴ ነች ንገሪያት ስሙት ማን ነው የማናት አስናቁ ነሽ አዎ ፈለቁ ነኝ ፈለቁ የማን ፈለቁ እሺ እሱ የስናቁ አረጋሻ የገነት እናት ነው የገነት እናት ነው ምን ማለት ነው እሱ አስተማሪ ልትሆን እኮ ነው ኮትሪም ስነጥነው ሲዳው እኛ ጋር ስነጥነው ሲዳው ሻራፕ ሻራፕ ሲዳው ነው የተባለው አይሻልሽም ኩራፊ ተመለኪ እንደቁጥኝ ጸምላቅ እሱ የገነት እናት ነው አይደሉም ወላጅ ተብላ ነበር በጣም ልጅቶት ዲሲፕሊን የላትም
ነው ዲሲፕሊን ስላጠራት እሱን እንነጋገር መሰለኝ ቢሮ ድረስ የጠራሁት። የማይስማሙ ከሆነ ልጆትም እርሶም እርሶም ልጆትም ትወጣለች። ዲሲፕሊን ጎሏታል። ዲሲፕሊን እንዲያስተካክሉ ቢሮ ድረስ ነው ብዬሽ ነበር። ለምንድን ነው የመጡት? አንቺ የኔ ልጅ አይደለሽም እንዴ? ኦ ማይ ጋድ ለጊዜው አይደለችም። ምን ሆነ ተቀየረች? እርሶ የሰናይት እናት ነው? አስተማሪው ነች። የሰናይት እናት ነው? አስተማሪው ነች። ኮትኮታ እዚህ ሰጥራን ትሄደው? አዎ በሌላ ጋር ሰጥልኝ ልጅኛ ጋር አይደለም። አይነት ትንሽ ችግር ስላለበት ነው። አባስ ገበርኩ ከዛች ባታበጭ ይሄውን የኔ የሚሉት የሰብለ እናት ነው ወይስ አይደለም? አስናቁ ነኝ። ኦኬ እሺ እኔ የሚሉትን ስሙት። እናት ነው አይደሉም? ናት። እናት ነው አይደለ? አላምንም ባይ እሷ ዲሲፕሊን ጎላት ይኖር ዲሲፕሊን ጎላት ስለሆነ እንድናወራ ነው የጠራሁት። አረብኛ ነው እንግሊዘኛ? ስርዓት የላትም። አንቺ አዎ አይገርምሽም? ዳይሬክተሩ ጋር ከማቀርብ በፊት እርሶና እኔ ስለ ልጆት ጉዳይ እንድናወራ ነበር የጠራሁት እና ቁጭ ይበሉና እኔ መምህር ትዕግስት እባላለሁ። መምህር ትዕግስት ነኝ እኔ። ቁጭ ይበሉ። አይደረግም ክላስ ነው ይሄ ክላስ ነው። እርሶን የሚሉትን አንድ ያዳምጡ። ይሄ ትምህርት ቤት ነው እያልኩት ነው። እኔ ነገርኩት፣ ስሜን ነገርኩት አይደለ? መምህር ትዕግስት እባላለሁ ብዬ ካስነገርኩት አዳምጦ ልጄ ምንድነው ጥፋቷ ቲቸርዬ ብሎ አቆላምጦ ጥሩኝ። ምንድነው እርሶ የልጅቱን ጥፋት ለምንድን ነው የማይሰሙት? አይ የሚሉ ከሆነ እኔ ሪፖርት አደርግና እርሶም ልጆቱን ይወጣሉ። በሩን ክፍት አደርጋለሁ። እሺ ለተይ ሲሚኛ። እሺ አንቺ ይሄ መኖሪያ ቤት ነው። እሺ አንቺ ልጄ ነሽ አይደለሁም? እኔ ተቀየርሽ። ኦኬ ስለዚህ ወላጅ አታመጪ። ተቀየረች ልጅሽ አይደለችም። ተዘረጅ ልጄ አይደለችም። መስከረም ታመጫለሽ ማለት ነው። ፈለቁ አይ በቃ ቁጭ በሉ፣ በቃ ቁጭ በሉ። እንትን የለውም እሱ አሁን ሊሰሙኝ ስላልቻሉ ስለ ልጁ ጥፋት መስማት ስላልፈለጉ እጆትን ሰብስቡ። ቢሮ ነው ይሄ ያለ ቢሮ ነው። ቢሮ ውስጥ ስለሆነ ደግሞ ቢሮ ውስጥ ደግሞ መረበሽ አይችሉም። ቢሮ ነው ይሄ ተከራይተው ነው ይሄን ድርጅት ተከራይተው ነው የምንሰራው። ትምህርት ቤት ነው ይሄ ተደራጅተው ነው። እኔ ብላ ሲፈራኋት እኮ አሁን የሚሉትን ይሰማሉ። አይንብላ ሂጂ እዛ ሂጂ እዚህ ጨምላቃ ምን ጨማለቅሽ እንደዚህ ተነሽ ወይ እኔ መምህርነቴን በህዝብ ተመርጬ ይዛ ተመርቀን እዚህ ደረጃ የደረስነው እኔ እርሶ የሚሉትን ልጆትን የት እንደምትወዱ ስም ሲጠራ በስርዓት አትቀርብም። ከልጆት ጋር ተመሳሳይ ሊሆን ይችላል። እኔ ግን ይሄን ቤት ተከራይቸው ነው ህዝብ እያስተማርኩ ያለሁት። አሁን እርሶ ቁጭ ይበሉና ቁጭ ይበሉና ይስሙኝ እባክዎትን። ስሞትን ማን ያሉኝ? ስሞትን ማን ያሉት? አይ እኔ ስሜ ምን አገባሻች? አይ እርሶ ስሞት ንገሩኝ። እኔ መምህር አላብሽ ሰብለ እባላለሁ። እኔ መምህር ሰብለ እባላለሁ። ይስተዋወቁኝ። እርሶ ስሞት ማን ነው? አሻሽ ታገኝ ያስናቁ እናት ነው አይደለ? አንቺ ነሽ ከሶስት ማትጥሪ እኔ ማን ነው ስሟ ታዲያ? የደመቁና እንትን እናት አይደለ? የማን ነው? የማን እናት ነው ታዲያ? እርሶ የማን እናት ነው? የደመቁ እናት ነው። እሺ አንቺ ከሶስት ማትጥሪ እንዴ? አይዛ ከሶስት ማትጥሪ እና ዘበኛ እንድብኝ ያረጋት ዘበኛ ትዲዛ ትዲዛ አይደለም መምህር እኮ ነኝ እንዴ? ለማለት ከመደስ ትኛን ተነጥሮ ማለት ጨርስ። ቆይ ወይ ምንድን ነው እሱ ጉዳዩ አልልም። በፖሊስ ነው የማስወጡት፣ በፖሊስ ነው የማስወጡት። ይስሙኝ። ቁጭ በሉና ዲሲፕሊን ባለው መንገድ ነው። ተማሪውን አበላሽቶ ናውጣ አንተ ውጣ ውጣ ቢብላባት መሰለኝ ውጣ ውጣ ነጭ ጆሮሽ ነሽ ነጆሮ ያዥ ሰው ያስተምራል እንደዚህ ጋዴንት ወይ መቃጠል ጆሮ ያዥ ብላይ ነው እርሶ ቤቶት እንደዚህ የሆኑት እኛ እንዴት እንደምንቃጠል ይረዱን። እኛ እርሶማ ይረዱን። እንዴት አስተማሪነት እንዴት እንደሚከብድ አስተማሪነት ከባድ እንደሆነ ወቁ። በጣም አስተማሪነት ከባድ ነው። እርሶ ወይ ደግሞ የልጆቻችሁን እኛ እያስተማርን እኛ ስንት ችግር ነው የምንሰማው። ወላጅ ጥረት ስሙ ስንላቸው አይሰሙም።
ጭራሽ ልትማቱ ይመጣል። እንዴት ይማታሉ? እንዴት አስተማሪ ይማታሉ? እንዴት ሊሆን ይችላል? አስተማሪ ማከበር አለበት። እስካሁን አልጨረሰችም እንዴ? አላውቃለሁ። አስተማሪነትማ አይልቅም እኮ ጥፊ አይሰለቻትም እንዴ? በስመ አብ አይሰለችሽም እንዴ? አይሰለችሽም? ጥፊ ሪፖርት ከማድረግ በፊት ይቀመጡ። አይ ጉረኛ ይቀመጡ። እኔ እንዴት እመታለሁ? እኔ የምመታ ሰው ነኝ? ሲያንስሽ ነው ዱላ። አንቺ ሲያንስሽ ነው ዱላ። አይሰለችሽም? እንደው ምን አይነት ፍጥረት ናት? እንደው ምን ጉደኛ ናት? እንደው ምን ይሻላታል? እቺ ልጅ ለወዱ ሰዳን ጨበለ ሰዳት እንዴ? ዛሬ ደግሞ ብለሽ ይዘሽ መጣሽ። አስተማሪ ተብለሽ ነው? ጆሮዬን አመመኝ። በጣም ነው ጆሮዬን አመመኝ። ሲያንስሽ ነው ጆሮዬን አመመኝ። እኔ ከእርሶ ይሄን አልጠብቅም። ልጆትን ላስተማር ባልኩት ልጆትን ዲሲፕሊን ላሲዝ ባልኩት እጄ ተነዘራሉ። እጅ መሰንዘር አልነበረበትም። እሱማ ትንሽ ብታስተምሪ ጥሩ ነበር። ይሄ መሆን የለበትም። እርሶ እንዴት እጅ ሰነዝሩብኛል? በጣም ያሳዝናል። በጣም ያሳዝናል። ከእርሶ ይሄን አልጠብቅም። ልጆትን በማስተማሪ እንደሚመጡኝ ከሆነ ይጡ። ተመቼ ወደ እንደዚህ ተለውጣ እንደዚህ ሆነ የመጣች እስከ ልጆት ውጡ። እስከ ልጆት አይደለም አስተማሪ ልሁን እንኳን እስከ ልጆት አይሹጣ እስከ ልጆት ውጡ። እስከ ልጆት ኑ ቢቢት እዚህ ጋር ነበር የት እስከ ልጆት አይውጪ። ተረሺ እስከ ልጆት እሺ ይጡ። በቃ አንደኛ እንዴ እኔ ምን አደረኩኝ? ማድራ አስመጭና ላይ ቦታ ሲሄድ አስመጭና ምን አደረኩኝ? ዝም በያ። እኔ ግን ያልገባኝ ነገር መንገድ ነበረብሽ። መጀመሪያ እንደዚህ አስተማሪ ምናለች እንኳን አበጠ ሁለተኛ ማታ እዚህ አልቀመጥም። ሁለተኛ ተማሪ ዝም። በዱላ አትመኑ። ተማሪዎች ዝም። እከሌ ዝም። አንተ ዝም። እንግዲህ መመታት ምንም አልታለም፣ እንመታለን። ያው እኔም እንግዲህ እንደዚህ የተመታው ነው ያደግኩት። እንግዲህ ምንም ማድረግ አይችልም። ብቻ እኔ ሳስተምራችሁ ከልባችሁ ሆናችሁ አዳምጡት። አሁን አስናቁ ወላጅ አልኳት። ፈለቁ ወላጅ አልኳት። የልጆት ስም ማን ነው? ወይዘሮ ማን ነው? እሺ ልጆት ናት አይደለ? በዱላ ይበሉ። ልጆትም አይምቱ፣ አስተማሪም አይመታም። እኔ ላስተምር ነው እዚህ የመጣሁት። እዚህ ስለፎት ነው እናንተ ለማስተማር ነው። በጣም ያሳዝናል። እንዴት ይመቷታል? በአስተማሪ ፊት እንዴት ይመቷታል? ሳዳሽ ወይ ተመሰወዳለው እርሱ አስተማሪ ሆንሹ ይፈርሙና ልጄ አዎ ታጠፋለች፣ እቤትም አስቸጋሪ ናት፣ አዎ መምህር ይቅር ይበሉኝ ብሎ እኔ ይቅር እሎታለሁ። ችግር የለም ፍየል አሁን መጣው ያው መስመር አሁን እንዳደግሙ ብዬሻለሁ። ዝጊ ተንበርከኪ ብዬሽ ነበር አይደል? እንዴት አትንበረከኪ? እንዴት አስተማሪ እናቃል? ወይ እማ ብርሃንዬ ዞረብኝ ሲያዝ